እንግዲህ ኢየሱስ ክርስቶስ በብሉይ ኪዳን የሚለውን ቃል በሐዲስ ኪዳን ያለ ሰው ሲሰማ ማንኛውም ክርስቲያን ኢየሱስ ክርስቶስና ብሉይ ኪዳን አብሮ መሄድ ነገር አይመስለው። ምክንያቱም የኢየሱስ ክርስቶስን ታሪክ የሚተርከው የመጽሐፍ ቅዱስ ክፍል ሐዲስ ኪዳን ብለን የምንጠራው ከማቴዎስ ከማርቆስ ከሉቃስ ወንጌል ጀምሮ ያለው ክፍል ነው። ግን ብሉይ ኪዳንን ጠቅሰን ስለ ክርስቶስ ልንናገር የምንችል መሆኑን በዚህ ትምህርት በሰፊው እናያለን። ብዙ ጉዳዮችን እንዳስሳለን ማለት ነው። እንግዲህ ብሉይ ኪዳንን በተመለከተ መጀመሪያ እንደው ማንሳት ያለብን ነጥብ ስለ ብሉይ ኪዳን ሊኖረን የሚገባ አመለካከትን ላይ ነው። አንዳንድ ሰዎች ክርስቲያኖች ሆነው ብሉይ ኪዳንን በጣም የሚጸየፉ ሰዎች አሉ። እንደውም አንዳንድ ሰዎች የሚያሳዩት መንገሽገሽ ብሉይ ኪዳን የጥንቆላ መጽሐፍ ሁሉ የሚመስላቸው አይነት የሌላ እምነት ተከታይ ወይም የማያምኑበት አምላክ የሚመለክበት መጽሐፍ እስኪመስል ድረስ ብሉይ ኪዳን ሲጠቀስ እሱ ብሉይ ኪዳን ነው ብለው በጣም የሚንገሸገሹ ሰዎች አሉ። አንዳንድ የመጽሐፍ ቅዱስ አታሚዎች ነው ብሉይ ኪዳንን ቶታሊ አውጥተው ከመጽሐፍ ቅዱስ ህትመት ለብቻ አዲስ ኪዳንን ብቻ አትመው የሚያሰራጩ አሉ። በየቦታው በነፃ የሚያድሉ አሉ። ጥሩ ነው ሐሳቡ። ግን ብሉይ ኪዳንን ማውጣት የሚለው ነገር ግን በጣም የተንሰራፋ ችግር ነው እና ከብሉይ የሆነ ጥቅስ ሲጠቀስላቸው እሱ ብሉይ ኪዳን ነው እሱ ያለፈበት ነው የሚል አይነት ነገር አለ። ቺን አስተሳሰብ ትንሽ ብንቃኛት ጥሩ ይሆናል ማለት ነው ለመግቢያ ያህል። እንግዲህ ብሉይ ኪዳን እና ሐዲስ ኪዳን ተብለው ይከፈሉ እንጂ በመጀመሪያ መጽሐፍ ቅዱስ ብለን የምንጠራ ሁለቱንም መሆኑን መርሳት የለብን። መጽሐፍ ቅዱስ እንደምታውቁት ቤተ መጽሐፍት ነው። በውስጡ በጣም ብዙ መጽሐፎች አሉ። ጸሐፊዎቹ በጣም ብዙ ናቸው። በዘመን አይገናኙም። አብዛኞቹ ጸሐፍት አይተዋወቁም። ራሱ አብሮ በአንድ መድብል የሚቀመጥ መጽሐፍ እንደሚጽፉም አያውቁም ነበር ሲጽፉ። በወቅቱ ማተሚያ ቤት አልነበረም። በስክሮል በጥንታዊ ብራና ወይ በፓፒረስ በእንደዚህ በመሳሰሉት ላይ ነበር በጥንት ዘመን የሚጻፈው። ስለዚህ ያንን ጽሁፍ ጽፎ ያልፋል። የት ይድረስ አያስበውም። የተለያየ ዘመን ሰዎች ነበር የጻፉት። ከዚያ በኋላ ደግሞ ያንን የሚገለብጡ ሰዎች እየገለበጡት ነው ወደኛ የደረሰው። ከብራና ከጸሐፊ እንትን ያለ እና መጽሐፍ ቅዱስ ባለ ብዙ ታሪክ የሆነ መጽሐፍ ነው። ብሉይ ኪዳንና አዲስ ኪዳን ላይ ያሉ ጸሐፍት ደግሞ በሺህ ዘመናት ልዩነት የነበሩ ሰዎች ናቸው። በተለያየ ዘመን የተጻፈ መጽሐፍ ነው። በዚህ ምክንያት ነው እንግዲህ መራራቅ ስላለ የታሪክ መራራቅ ስላለ ሁለት መጽሐፍት አድርጎ የመረዳት ችግር ያለው እንጂ ብሉይና ሐዲስ በቤተክርስቲያናችን አስተምህሮ አንድ መጽሐፍ ናቸው። መኃልየ መኃልይ ዘሰሎሞን ላይ ጡቶችሽ እንዴት ያማሩ ናቸው የሚለውን የሰሎሞንን መዝሙር ቤተክርስቲያናችን ከምትተረጉምበት ትርጉም አንዱ ለቤተክርስቲያን ነው። የቤተክርስቲያን ጡቶቿ ተብለው የሚጠሩት ብሉይና ሐዲስ ናቸው። ስለዚህ ብሉይን ትተህ ሐዲስን ትተህ ብሉይን ማለት አንዱን ጡት ለይቶ እንደ መቁረጥ ነው የሚቆጠረው። ወተት የተባለው ከጡት የሚገኘው ወተት ደግሞ የእግዚአብሔር ቃል ነው። ተንኮል የሌለበትን የቃሉን ወተት ተመኙ ይላል አይደል ቅዱስ ጴጥሮስ። ስለዚህ ወተት ይባላል የእግዚአብሔር ቃል። ሁለት ጡቶች የሚባሉት ደግሞ ብሉይና ሐዲስ ናቸው። ስለዚህ ብሉይና ሐዲስን ለይቶ ማየት ማለት የአንዲትን ሴት ውበቷ የሆኑትን ጡቶች መሃል አንዱን ማስቀረት ማለት ነው። ብሉይ ኪዳንና አዲስ ኪዳን ይህን ያህል የተሳሰሩ ናቸው። ሌላው በጣም መረሳት የሌለበት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ ባስተማረበት ጊዜ መጽሐፍ ቅዱስን ጠቅሶ አስተምሯል ወይ ተብለን ብንጠየቅ አዎ ነው የምንለው። ማንኛውም ክርስቲያን ይህንን ያምናል። መጽሐፍ ቅዱስን ገልጦ አስተምሯል ክርስቶስ። ግን የማቴዎስ ወንጌልን አይደለም፣ የማርቆስ ወንጌልን፣ የሐዋርያት ሥራን አይደለም፣ የጳውሎስ መልእክትን አይደለም የጠቀሰው። ሁሉም የሐዲስ ኪዳን መጽሐፍት ክርስቶስ በምድር ላይ ባስተማረበት ጊዜ አልነበሩ። እንኳን ባስተማረበት ካረገ በኋላ እስከ 30 ዓመት ድረስ አልነበሩ። እስከ 300 ዓመት ደግሞ ለየብቻ የተጻፉት አንድ ላይ አልተሰበሰቡ። ስለዚህ መጽሐፍ ቅዱስ ብሎ ይጠራ የነበረው ክርስቶስ በብሉይ ኪዳን የተጻፉት መጽሐፍት ብቻ ነበረ። ሐዲስ ኪዳን የሚባለው መጽሐፍ የለም። ስለዚህ ሐዲስ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው ብሉይ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው ያለፈበት ነው አልሰማም የሚል ሰው ክርስቶስ እያስተማረ እያለ ቢኖር ኖሮም አይሰማውም ነበር ማለት ነው። ምክንያቱም ክርስቶስ ራሱ ያስተማረበት መጽሐፍ ቅዱስ ነው። ብዙ ልንጠቅስ እንችላለን። በማቴዎስ ወንጌል ላይ እንደውም ገልጦ አገኘ ኢሳይያስን መጽሐፍ ገልጦ አገኘ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚል አነበበ ይላል። እንደውም ይችን በዜማ ብላ ደርስ ሲለኛ የቅዱስ ሚካኤል ልጅ ስለሆንኩኝ
ከሚካኤል ዜማዎች ወረቦች መሃል አንዱ ስለሆነ ወከሲቶ ረከበ ወከሲቶ ረከበ ሀበ ይብል እዜንዎሙ ለነዳያን ፈነወ ወከሲቶ ረከበ ሀበ ይብል ዜንዎሙ ለነዳያን ፈነወኒ ገልጦም አገኘ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚለው እንግዲህ ቅዱስ ያሬድ የወሰደው ቀጥታ ከወንጌሉ ነው። ክርስቶስ መቅደስ ገባ ምኩራብ ገልጦም አገኘ። የኢሳይያስን መጽሐፍ አነበበ። ወከሲቶ ረከበ ገልጦ አገኘ ምን የሚል ዜንዎሙ ለነዳያን ፈነወኒ ለድሆች ልኮኛል የሚል ለድሆች ወንጌልን ሰብክ ዘንድ ልኮኛል የሚለውን የኢሳይያስን መጽሐፍ አነበበ ይላል። ስለዚህ ክርስቶስ ወንጌል አይደለም ያስተማረው፣ ወንጌል ገልጦ አይደለም ያስተማረው፣ ያነበበው ብሉይ ኪዳንን ነው። ከብሉይ ኪዳንም ነብዩ ኢሳይያስን በሙሴ የተባለው በገሌ የተባለው እያለ ደጋግሞ ክርስቶስ ያስተምር የነበረው ብሉይ ኪዳንን። ስለዚህ አንድ ሰው ብሉይ ኪዳንን መስማት አልፈልግም ሲል ክርስቶስን አይሰማውም ነበር ማለት ነው። ዘመን አመጣው እንጂ እዚህ ዘመን ላይ ያ ሰውዬ ድሮ ቢኖር ኖሮ ክርስቶስን ከሚተቹ ከሚቃወሙ ሰዎች አንዱ በሆነ ነበር ማለት ነው። ስለዚህ የመጀመሪያው ነው። ሐዋርያትም ሲሰብኩ ዞረው ቅድም እንዳነሳሁት የሐዲስ ኪዳን መጽሐፍት አልተጻፉም። እነ ቅዱስ እስጢፋኖስ በድንጋይ ሲወገሩ ወንጌል አስተምረዋል፣ ግን ወንጌል አልተጻፈም። የዛን እሱ ዘጸአትን እየጠቀሰ ሰብኮ ነው የተወገረና የሞተው። እነ ቅዱስ ጳውሎስ ሌሎቹም ብሉይ ኪዳንን ጠቅሰው ነው ያስተማሩ። ስለዚህ ብሉይ ኪዳንን ማጥላላት ማለት ሐዋርያትና ክርስቶስ ባስተማሩበት ዘመን ያስተማሩበትን መጽሐፍ ቅዱስ ማጥላላት ነው። ይሄ አንደኛው ነጥብ ነው። ሁለተኛው ብሉይ ኪዳን እና ሐዲስ ኪዳንን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 17 ላይ ጥላና አካል ብሎ ይጠራቸዋል። ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው። አካሉ ክርስቶስ ነው ይላል፣ የክርስቶስ ነው ይላል። ስለዚህ ብሉይ ኪዳን እና ሐዲስ ኪዳን ያላቸው ግንኙነት የአካልና የጥላ ነው። ብሉይ ኪዳን ለሐዲስ ኪዳን ጥላው ነው፣ ሐዲስ ኪዳን ለብሉይ ኪዳን አካሉ ነው። እንግዲህ እያንዳንዳችን ጥላ አለ። ጥላ የሚኖረን ብርሃን ባለ ሰዓት ነው። ብርሃን ሲያርፍብህ ሰውነት ላይ ሲበራ የሰውነትህ ጥላ ደግሞ መሬት ላይ ያርፋል ማለት ነው። እንደ ጥላው አቅጣጫ ብርሃን ሲጠጋ የሚፈጠር ነገር ነው ሻዶ ወይም ጥላ የምንለው ነገር። ሐዋርያው ምንድን ያለው? ሐዲስ ኪዳን አካል ነው፣ የክርስቶስ አካል ነው ሐዲስ ኪዳን። ብሉይ ኪዳን ደግሞ አሁን ላለው ለክርስቶስ አካል ጥላ ነው ይላል። ስለዚህ ብሉይ ኪዳን ጥላና አካል ከሆኑ አንድ ሰው ብሉይ ኪዳንን አልቀበልም የሚል ሰው ወንጌሉን ጥላ ቢስ ሊያደርገው ነው ማለት ነው። ጥላ አይኖረው። ለምን ጥላ ይኖረዋል እንደማለት። ብሉይ ኪዳንን የሚያጠቁ ሰዎች ደግሞ ጥላ ወጊ ሊሆኑ ነው ማለት ነው። ጥላ የሚጠሉ ሰዎች፣ ጥላ የሌለው አካል የለም። እኛ ግን ምን ያደርግልናል? አካሉ እያለ ጥላው ልትሉት የሚል ሰው ሊኖር ይችላል። መችስ እንግዲህ ሐዋርያ ምን አድርጎላቸው ነው ሲጠቅሱ የኖሩት? እኛ ምን እናድርግ? እነሱ ያደረጉትን ነው የምናደርገው። ክርስቶስ ብሉይ ኪዳንን ጠቅሷል። አካሉ እያለ ጥላው አያስፈልግም አይባልም። ጥላው ደግሞ ተራ ጥላ አይደለም፣ ትርጉም ያለው ማብራሪያ ያለው ጥላ ነው። እና ጥላ ግን የሚጎላው መቼ ነው? ብርሃን ሲቀርብ ነው። ብርሃን በጣም ሲቀርብ ጥላ ይጎላል፣ አካል ላይ ሲያርፍ ማለት ነው። ሐዲስ ኪዳን የተባለው መጽሐፍ ላይ ወንጌል ላይ መልእክት ላይ ብርሃን የተባለ ፀሐይ የተባለ ክርስቶስ ጎልቶ ሲያበራ የዛኔ ብሉይ ኪዳን ወለል ብሎ ታየን ጥላው ማለት ነው። ስለዚህ አንድ ሰው ብሉይ ኪዳን የማይገባው ክርስቶስ ስለራቀው ነው። ሐዲስ ኪዳን መጽሐፍ እያነበበ ብሉይ ኪዳን አይጠቅምም ካለ ከዚህ ሰውዬ ብርሃን ክርስቶስ የጽድቅ ፀሐይ እውነተኛ ብርሃን ክርስቶስ ርቆታል ማለት ነው። እኛ አሁን ሐዲስ ኪዳንን በደንብ መተንተን የምንችለው ብሉይ ኪዳን መተንተን የምንችለው ወደ ሐዲስ ኪዳን ንባባችን ብርሃን ክርስቶስ ስለቀረበ ነው። ስለዚህ በጣም ወሳኝ ነው። በሚገርም ሁኔታ የክርስቶስ ስሞች ብዙ ናቸው እንደምታውቁት። ኢየሱስ፣ አማኑኤል፣ መድኃኔ ዓለም እንላለን አይደለ? ጥቂት ስሞች አሉ። ከዛ ውጭ ግን በጣም ብዙ ስሞች አሉት። ሊቀ ካህናት ይባላል፣ የመስዋዕት በግ ይባላል፣ የማዕዘን ድንጋይ ይባላል። ምን በጣም ብዙ ናቸው ስሞቹ። እንደውም ስሙ በዝቶበት ነው እግዚአብሔር በአጠቃላይ በመለኮቱ ስሙ ብዙ ነው። አንተ ግን አንተ ነህ አለ ዳዊት ብሎ ቢያጣ በቃ አንተ ነህ አለ።
ታዲያ ክርስቶስ ብዙ ስም አለው። አብዛኛዎቹን ስሞቹን ግን የምታገኛቸው ብሉይ ኪዳን ላይ ነው። ሊቀ ካህናትም የሚሆነው ብሉይ ኪዳንን ካወክ ነው። በግ የሚሆነው ብሉይ ኪዳንን ካወክ ነው። ብሉይን አጥፍተህ ግን ከአዲስ ብትጀምር ብዙዎቹ ታሪኮች ትርጉም ሊሰጡ አይችሉም። ይህንን መረዳት ያስፈልጋል። ሌላው አስርቱ ትእዛዛት የቀደሙ የኦሪት ሕግጋትን ወይም መጽሐፍትን የሚያቃልል ሰው ሌላው ያልተረዳው አስርቱ ትእዛዛት እኮ በእግዚአብሔር ጣት የተጻፈ ነው። በጣም ይገርማል። በእግዚአብሔር ጣት የተጻፉ አስርቱ ቃላት ናቸው እና አንዳንዴ የምንናገረውንም አናቅም። እሱ ያለፈበት ነው የሚሉበት አንዳንድ ሰዎች በጣም ሲንገሸገሹ እግዚአብሔር በጣቱ የጻፈው ነገር ነው እንደዚህ የሚቃለለው። አንተ አሁን የምትወደው የምታከብረው ሰው የፈረመው ፊርማ የጻፈው ጽሁፍ እኮ ከሞተ በኋላ ካለፈ በኋላ ቀርቶ በቁምም እኮ ገሌ ፊርማው ጽሁፉ የእጅ ጽሁፉ እያልክ ትኮራል። የእግዚአብሔር ጣት እኮ ተአምር የሚሰራ ነው። ድንቅ ሲደረግ ይህ የእግዚአብሔር ጣት ነው ብለዋል ግብፃውያን። ክርስቶስም በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ተናግሯል። መለኮታዊ እኮ ኃይል ያለው ነው የእግዚአብሔር ጣት። እግዚአብሔር በጣቶቹ የጻፋቸውን አስርቱ ትእዛዛት ምንም ቢሆኑ እንኳን አትስረቅ፣ አትግደል፣ አታመንዝር፣ ግደል፣ አመንዝር እንኳ ቢሆኑ በእግዚአብሔር ጣት መጻፋቸው ራሱ ዝም ብለህ የምታጣጥለው ነገር አይደለም። ስለዚህ ብሉይ ኪዳን እንደዚህ የሚጣጣል መጽሐፍ አለመሆኑ ማስተዋል በጣም ያስፈልጋል። ብሉይ አሮጌ የተባለው ኪዳኑ ነው እንጂ መጽሐፉ አይደለም። መጽሐፍቱ የብሉይ ኪዳን መጽሐፍት የሚባለው የብሉይ ያረጀው ኪዳን የቀድሞው ኪዳን የተገባበት ታሪክ ያለባቸው መጽሐፍት ናቸው እንጂ ኪዳኑ ቢቀየርም መጽሐፍቱ ግን የእግዚአብሔር መጽሐፍ ናቸው። ይህንም በጣም መገንዘብ ያስፈልጋል። ብሉይ ኪዳን ሲጠቀስ ምን ያደርጋል ወይም አላስፈላጊ ነው የሚሉ ወይም የሚመስላቸው ሰዎች ይህ ጥላቻና መንገሽገሽ በቤተክርስቲያን ታሪክ ዝም ብሎ የተነሳ ነገር አይደለም። በነገራችን ላይ ገና ክርስቶስ ዞሮ ካስተማረ በኋላ ጀምሮ እሱን ተከትለው ያስተማሩ አባቶቻችን ሐዋርያት፣ ከነሱ በኋላ የተነሱ ሐዋርያውያን አበው ምንላቸው አፖስቶሊክ ፋዘርስ የሚባሉት ከነሱ ዘመን ጀምሮ ብዙ ችግር የገጠመው ጉዳይ ነው። በጣም ግን የሚያስደንቀው ዘመን ተቀይሮ ብሉይ ኪዳንን የሚጠሉ ሰዎች ስናይ የሰይጣን ስልት መቀየር በጣም ያስቃል። ለምን ካላችሁ የመጀመሪያዎቹ ሐዋርያት ስለ ክርስቶስ ሲሰብኩ ስለሱ ብሉይ ኪዳን ላይ ተጽፏል ወይ እያሉ ነበር አይሁድ የሚያሸማቅቋቸው። እስቲ ሙሴ ስለሱ ተናግሯል እንዲህ ብሏል እያሉ ወደ ኦሪት መጽሐፍት እየጠቀሱ ነበር የሚያሸማቅቋቸው የመጀመሪያዎቹን ክርስቲያኖች አይሁድ ማለት ነው። ከዛ አብራርተው አስተምረው ብሉይ ኪዳን ስለ ክርስቶስ እንደሚናገር ማስረዳት ቻሉ። ክርስትናው ተስፋፋ፣ እዚህ ዘመን ደረሰ። አሁን ደግሞ ያለው ብሉይ ኪዳን አያስፈልግም የሚል ደግሞ የዛ ተቃራኒ ማለት ነው። ሰይጣን ስልት እየቀያየረ ይመጣል ማለት ነው። ዞሮ ዞሮ ግን የመጀመሪያው መነሻ መርቅያን የተባለ መናፍቅ ነበር። መርቅያን እንግዲህ በኩረ መናፍቃን ሊባል የሚችል ነው። የቤተክርስቲያን የመጀመሪያ የተነሱ ከሃዲያን መካከል አንደኛው ነው። 85 ዓመተ ምህረት አካባቢ ነው የተወለደው። በመጨረሻ በ144 ዓመተ ምህረት የተወገዘ ሰው። ይህ ሰው የኖስቲኮች የሚባሉት ግኖስቲክ ምንላቸው በተለምዶ የነሱ አስተሳሰብ ያለው ሰው ነው። የእሱ ግን ትንሽ ለየት ይላል። ብሉይ ኪዳንን ይጠላ ነበር፣ አይቀበልም መርቅያን አንድ በሉ። ሌላው ከወንጌላት ደግሞ ሉቃስ ወንጌልን ብቻ ነው የሚቀበሉ፣ ሌሎቹን አይቀበልም እና መርጦ ይል ነበር። ሁለት አምላክ አለ ብለው ያምናሉ። የብሉይ ኪዳን አምላክ ሌላ ነው፣ የአዲስ ኪዳን አምላክ ሌላ ነው የሚል አይነት ትምህርት ነበረው። የአዲስ ኪዳኑን እቀበላለሁ፣ የብሉይን አልቀበልም፣ የዮሐንስ ራእይን አልቀበልም፣ ዮሐንስ ወንጌል አልቀበልም የሚል ሰው ነበር እና በዛን ዘመን ለነበሩት ለመጀመሪያዎቹ ክርስቲያኖች በጣም አስቸጋሪ ክደት ነበር። እንግዲህ መጀመሪያዎቹ ልብ አድርጉ፣ ቀጥታ ሐዋርያትን አግኝተው የካዱ አሉ። አሁን ሴሬንተስ የሚባል ከሃዲ ነበር። ሴሬንተስ ዮሐንስ ወንጌላዊ እያለ የዮሐንስ ራእይ ትርጓሜን በራሱ ተንትኖ ይሄ ነው ትርጉሙ ይል ነበር። ዮሐንስ በቁሙ እያለ ማለት ነው። እና ኧረ እንዲህ አይልም ሲለው አንተ ጻፍከው እንጂ ትርጉሙ አልገባህም ይል ነበር። ድፍረቱ ማለት ለራሱ ለዮሐንስ። ከሱ የባሰው ደግሞ መርቅያን የተባለው በጣም ቤተክርስቲያን የፈተነ ነው። በመርቅያን ዘመን የነበረው ቅዱስ ፖሊካርፐስ ነው። በነገራችን ላይ ዮሐንስ ወንጌላዊ ሲያስተምር ያፈራቸው ደቀ መዛሙርቱ ልክ እዚህ የዮሐንስ ራእይ ላይ 7 አብያተ ክርስቲያናት አሉ አይደል? ለቤተክርስቲያን አለቃ እንዲህ ብለህ ጻፍ የሚል ከነሱ መካከል የሰርምኔስ ቤተክርስቲያን ሊቀ ጳጳስ የነበረው ፖሊካርፐስ ይባል ነበር። የዮሐንስ ወንጌላዊ ተማሪ ነበር ፖሊካርፐስ።